በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? አንድ ግጥም ይዤላችሁ መጥቻለሁ። ኦርቶዶክስ ተረት ናት። ኦርቶዶክስ ተረት ናት። ተረት ተረት የመሰረት ኦርቶዶክስ ተረት ናት ለምትሉን ሰዎች የሚነገር ታሪክ፣ የሚደመጥ ዜማ፣ የሚታይ ገዳማት፣ የሚቆጠር ቀመር፣ የጊዜ መቁጠሪያ፣ የፊደል ገበታ የተከማቸባት፣ ይንገሩኝ የኔታ ይበሉኝ ሀግዕዝ፣ እውቀት በቀላሉ እንዲሁ አይመዘዝ። ቴዎሎጂ ብለው ፈጣሪን እናጥና፣ እንዴት ነው ነገሩ? ፈጣሪ አይጠና፣ የፈጠረ እሱ የማይመረመር፣ የአዳም ጸጋ ራቀኝ በስጋ ዓይን ሆኜ ይኸው ስመራመር። ይንገሩኝ የኔታ ሳይደበዝዝ እውነት ሳይጠፋ መቅረዙ፣ በድንግዝግዝ ዓለም ሳይሰረቅ ታቦት ሳይራባ መርዙ፣ እነ ውሸት ካባ ደርበው መጣፊያ ያሽጎደጉዱታል ወርቁን በድርሃም ብሩን ባንጥረኛ። ሆነን ቀረንል የባህል እስረኛ፣ በእምነት ያሉ መስለው ከእውነት እየራቁ ጠፍተው ለሚያጠፉት እየተራቀቁ፣ የነ ማርቲን ሉተር የጥቁር ጠል ትምህርት ይገደል ይላሉ አፍሪካዊ ወጣት አፍሪካዊ ክብር። እምነት በክርስቶስ ሳይመሰረት ፕሮፌሰር ሉተር በተመረቁበት በመርዝ ጽሑፋቸው የተከበሩበት፣ ሃይማኖት ከባህል ይነጠል በማለት ባህል አልባ ትውልድ አልባ መሬት። ይኸው ተሐድሶ ተከሽኖ መጥቷል አዲስ ቅኝ ግዛት በግሎባል ክላይሜት፣ በካርቦን ማርኬት በጥቁር ገበያ። መሬት አልባ ትውልድ ባህል አልባ ትውልድ በቲክታክ ይፋጫል የአየር ንብረት ማርኬት። አቅል አሳጥቶታል አስተውሎ ሳያይ ፓን አፍሪካኒዝም ይዘመርልሃል። አድዋ ተረስቶ አዲስ ኮሎኒያሊዝም አዲስ ኦርደር ይዟል። ያጠራርሱታል ታሪክ አልባ ወሬ፣ ምን ይሉ ይሆን ዛሬ ላይ ቆመው ታንዛዩ ሜሬሬ። የመርዝ ብልቃጡ ተከሽኖ በዶላር ማበሻ፣ ለአፍሪካዊው ጥያቄ ነገር ማርከሻ፣ እውነት ተሸፍና በጥቁር ገበያ ይጻፋል ብርዙ በጥቁር ማቅለሚያ። ማቅ ተቀዶ ብራ እስኪወጣ ግሳንግሱ ሁሉ ወጣቱ እንዲጠጣ፣ በስክሮል አሻራ ቲክቶክ እያዋጣ፣ በኤአይ ማትሪክስ ብሬን እየታጣ፣ የሚሰሩ እጆች ታስረው ተሸብበው ያላዋቂ አላዋቂ ሆነው ዝም ብለዋል። ከመንፈስ ወደ ስጋ ከቁማር ብልግና ሁሉም ድብልቅልቁ